ይቀማል። ስለሆነም ከላይ የመጣ አጀንዳችን ላይ በቅድሚያ ውይይት እናደርጋለን። እንዴት አደራችሁ ክቡር ሰብሳቢ? ስላልኩኝ በጣም ይቅርታ። ጎረቤት ተጣልቶብኝ እያስታረቁ እየሸመገልኩ ነው። ስምር በያዋጠዋል እንዳሉ እንደው መች ሆነ በስብሰባ ሰዓት በጊዜ የምትገኘው። ወደ ጉዳያችን ስንገባ ደግሞ አንደኛው የምርጫ ምዝገባን በተመለከተ ነው። ቆይ እስኪ ከመካከላችሁ የምርጫ ካርድ የሚወሰድበትን ቀን ይነግረኛል? ወይዘሮ ሰለኝ የምርጫ ካርድ የሚወሰደው የፊታችን የካቲት 28 ነው። የመራጮች ካርድ የሚወሰድበት ጊዜ ከአንድ ሳምንት እንደማይ በባለፈው ስብሰባ ተገኝተናል። በትክክል። እስኪ አሁን ደግሞ ድምፅ የሚሰጥበትን ቀንስ የሚነግረኝ አለ? ወይዘሮ ስብሰባ ያው እንደሚታወቀው የ2018 ዓመተ ምህረት ድምፅ የሚሰጥበት ቀን ግንቦት 24 ሲሆን ሁሉም መራጭ በየምርጫ መስጫው በመገኘት ድምፅ ይሰጣል። ታዲያ ሁሉም የቤተሰብ አባል 3 መራጮችን በስሩ በመመልመልና ከ3ቱ መራጮች 2ቱ ፓርቲያችንን እንዲመርጡ ማሳመን አለበት። ይቅርታ ክቡር ሰብሳቢ፣ እዚህ ጋር ትንሽ ግር ያለ ነገር አለ። ያዘሉ ወዲህ ነው ጉዳይ። አንድ መራጭ በአካባቢው ካሉ መምረጥ የሚችሉ ተጨማሪ 3 ሰዎችን ማምጣት አለበት። ከነዛ ካመጣቸው 3 ሰዎች መካከል ደግሞ ስለ ፓርቲያችን ራዕይ፣ ዓላማና እቅድ እንዲሁም እስከ ዛሬ ድረስ ሀገር ያበለጸጉ የሰራቸውን ስራ እማኝ በማድረግ ፓርቲያችንን 2ቱ ሰዎች እንዲመርጡ ማሳመን አለበት ማለት ነው። ጥሩ። ሌላው የምርጫ ምልክታችንን በተገቢው ተረድተን ለሌሎች መራጮቻችን ግንዛቤ መፍጠር አለብን። እንደውም እስኪ ማነው የምርጫ ምልክታችንን የሚነግረን? አመሰግናለሁ ክቡር ሰብሳቢ፣ አመሰግናለሁ። ያው ይሄ ጥያቄም አይደለም። የምርጫ ምልክታችንንማ እንኳን እኛ ሀገር ያወቀው ፀሐይ የሞቀው ነው። የምርጫ ምልክታችንማ የሚያበራ አምፖል ነው። በስብሰባ ወቅት በጊዜ አለመገኘት ተገኝቶም የሚተላለፈውን መልእክት በአግባቡ አለመስማት ከመረጃ ውጭ ያለ ደግሞም ባለፈው ለጠቅላላ አባላቱ በተሰጠው የምርጫ ስልጠና ላይ ባለመገኘት በትክክል ማስረዳት አልቻለም። እስኪ ማነው የሚያብራራል? ወይዘሮ አስካለች የሚያበራው ኮርማ ከዛሬ 5 ዓመት የምርጫ መወዳደሪያችን ነው። የዘንድሮ የ2018 ዓመተ ምህረት 7ኛ ሀገራዊ ምርጫ ፓርቲያችን የመወዳደሪያ ምልክት የስንዴ ነዶ ሲሆን መገለጫው መደመርን፣ አንድነትና ትብብርን፣ ቀልዱና ወደድንና ምርታማነትን፣ የሰማያዊ ግዛት ሉዓላዊነትን የሚያንጸባርቅ ነው። ያው ግልጽ በሆነ መንገድ ነው ያብራራችሁ። በሁለቱ አጀንዳዎች ላይ በዚህ ልክ ከግንዛቤ ከተፈጠረ ይበቃል። ባይሆን እንደ ዘገየ አይነት መራጮች ስለማይጠፉ በመንደራችን ለሚገኙ መራጮች አስፈላጊውን ግንዛቤ መፍጠር ያስፈልጋል። ሌላው ዛሬ በከተማ ደረጃ ማኒፌስቶ የሚተዋወቅበት መድረክ ስላለ ሁላችንም ሳንጠባጠብ ወደ ስብሰባው መሄድ አለብን። እኔ ብለው ክቡር ሰብሳቢ፣ ማኒፌስቶ ማለት ምን ማለት ነው? ማኒፌስቶ ማለት የቃል ኪዳን ሰነድ ማለት ሲሆን በቀጣይ የምርጫ ዓመታት ፓርቲያችን በዋናነት የሚተገብራቸውን የልማትና ሌሎች ተግባራት ለአባሉ ቃል የሚገባ